በፊልሙ መጀመሪያ ላይ ከክለቡ እየተመለሰ የነበረውን ሀብታሙን ግሪሻን እንመለከተዋለን። መኪናውን በጎታች መኪና ስትወሰድ በተመለከተበት ሰዓት ላይ በድንጋጤ እየተጣራ መከተል ይጀምራል። በመጨረሻም መኪናው ጋር ሳይደርስበት ግን ድንገት የሆነ አደጋ ይደርስበታል። እናም በዚህ ምክንያትም ራሱን ይስታል። በቀጣይ ሲነቃ ራሱን ያገኘው በፈረሶች ማደሪያ ውስጥ ነበረ። አርቲየም የተባለውም ሰው ፊት ለፊቱ በመሆን ፈረሶቹን ወደ አለቃቸው ቶሎ እንዲወስዳቸው ይነግረዋል። ግሪሺያም ከአርቲየም ጋር ተመሳሳይ የሆነን አይነት አለባበስን ነበር የለበሰው። ግራ በመጋባት ውስጥም ሆኖም ነገሮችን ለመረዳት ይሞክራል። በድንገትም አብዲ የተባለው ሰው ይመጣና ግሪሺያን እየጎተተ ያወጣዋል። ከዚያም ባለቃቸው እንደታዘዘው ፈረሶቹን ማውጣት ባለመቻሉ ምክንያት በንዴት ገፍትሮ ይጥለዋል። ከደቂቃዎች በኋላም የነሱ ገዥም ይመጣል። ለግሪሺያም ፈረሶቹን ለምን እንዳላዘጋጅ ይጠይቀዋል። እያወሩት ያሉት ነገርም ቀልድ ስለመሰለው እሱም እነሱ ላይ ለመቀለድ ይሞክራል። ቢሆንም በዚህ ምክንያት ግን ከኋላ በከባዱ ይገረፋል። ይሁን እንጂ አለቃው ግን ለግሪሺያ ድጋሚ ፈረሶቹን እንዲያወጣቸው በሚል ሌላ እድል ሊሰጠው ይወስናል። ቢሆንም ግሪሺያ ግን ስለ አባቱ ኃይልና ገንዘብ በመናገር ከነሱን ለማምለጥ ይሞክራል። መጀመሪያ ላይ ያሰበውም ሁሉም ነገር ፕራንክ እንደሆነ ነበረ። ይሁን እንጂ በጊዜ ሂደት ግን ያሰበው ነገር ልክ እንዳልሆነ ይገነዘባል። ምክንያቱም በአቅራቢያ የሚገኙ ሰዎች በሙሉ እዚህ ቦታ ላይ ስለመገኘቱ አሳማኝ ነበሩ። ከዚያም ግሪሺያ ድሮ በነበረው የሩሲያ ኤምፓየር ውስጥ የምትገኝ ትንሽዬ ከተማ ውስጥ እንዳለ ይረዳል። እናም ዓመተ ምህረቱም 1860 ነበረ። እናም የነበረበት ጊዜም ይቺ ከተማ ከመውደሟ ከ6 ወር በፊት ነበረ። ከተማ ውስጥ የሚገኙት በብዛት የሚቆጠሩት ነዋሪዎች ድሃዎችና ለሀብታሞቹ ሰዎች ደግሞ ባሪያዎች ነበሩ። ባለሀብቶቹ መሬቶቹን ጠቅልለው የያዙ ሲሆን ድሃዎቹን ለእነሱ እንዲሰሩላቸው በማድረግም እነሱ ጥቅምን ያገኙ ነበረ። ከዚያም በመጨረሻ ግሪሺያ ከሰውየው ሰዎች መካከል ባንዱ ይያዛል። ከዚያም ከዚህ ለማምለጥ በመሞከሩ ምክንያት እንዲሰቀል ወደ መስቀያው ቦታ ነበር ያመጡት። ይሁን እንጂ በዚህ አይነት ሁኔታ ውስጥ እንኳን ሆኖ ግሪሺያ ጠበቃውን እንዲጠሩለት ይጠይቃል። ቢሆንም ግን ሌላኛው ታሳሪ እዛው ታንቆ መገደሉን በተመለከተበት ሰዓት ላይ ይደነግጣል። ከዚያም ወዲያውኑ ሐሳቡን በመቀየርም ይቅርታ እንዲያደርጉለት መለመን ብቻ ይጀምራል። በህይወቱ ማንንም ይሆን ምንም ነገር ፈርቶ የማያውቀው ግሪሺያ በዚህ ጊዜ ለመጀመሪያ ጊዜ ይፈራል። እናም ባለበት ሁኔታ ላይም ሆኖም ስለ ቀድሞ ህይወቱ ማስታወስ ይጀምራል። ግሪሺያ የ27 ዓመት ወጣት ሲሆን በሩሲያ ውስጥም አሉ ከተባሉት ሀብታም ሰዎች መካከል የባለ ሀብቱ ፓቭል ልጅ ነበረ። በጣም ተናዳጅና የተመለከታቸው ሰዎች ላይ በሙሉ የሚቆጣ አይነት ልጅ ሲሆን ትዕይንቱም ይሄ ከመከሰቱ በፊት ጥቂት ቀናትን ወደ ኋላ ይወስደናል። ግሪሺያም በክለብ ውስጥ ተገኝቶ አንፊስ የተባለች ልጅ እየጀነጀነ ይገኛል። ይሁን እንጂ እሷ ግን እሷን ለማዋራት በመጣበት መንገድ እሱ ላይ ማሾፍ ትጀምራለች። ከዚያም ግሪሺያ በክለብ ውስጥ በብርጭቆች ተገንብቶ የነበረውን የሻምፓይኑን ደረጃ በመሰባበር 2 ጠርሙስ ሻምፓይንን ብቻ በመውሰድ ለእሷ አንዱን ይሰጣትና የትኛውም ሴትም ልክ እንደሱ አይነት ሻምፓይንን እንዳላገኘች ይነግራታል። ይህም በመጨረሻም ትኩረቷ እንዲሳብ ያደርጋል። ከዚያም ሁለቱ በዚህ መልኩ አንድ ላይ ይጥጡና በቀጣይም ቅንጡ ወደ ሆነው መኪና ውስጥ የሚያስገባታል። ከዚያም ግሪሺያ የሚፈልገውን ነገር እንድታረግለት ይጠይቃታል። ይሁን እንጂ አንፊሳ ግን ያንን ባልተቀበለችው ሰዓት ላይ ከመኪናው ውስጥ ያስወጣትና በመኪናውም ወደ ቤት መመለስ ይጀምራል። በመንገዱ ላይ የሚጓዝ የነበረው ከተፈቀደው የፍጥነት መጠን በላይ ነበረ። ይህም የፖሊስ መኪና ወደሱ ጋር እንዲመጣና መኪናውንም እንዲያቆም እንዲነግረውም ያደርጋል። ይሁን እንጂ በሚያስገርም መልኩ ግን ግሪሺያ የፖሊሱን መኪና ከተመለከተ በኋላ እንኳን በፍርሃት የሚያቆም አይነት ሰው አልነበረ። ይልቁኑ ከነሱን ለማምለጥ ይሞክራል። ይሁን እንጂ የፖሊስ ኦፊሰሩ ግን መሳሪያ ሊጠቀም እንደሆነ በነገረው ሰዓት ላይ መኪናውን ያቆምለታል። ከዚያም ግሪሺያ እንደለመደው በገንዘቡ ፖሊሱን ለመደለል ይወስናል። ይሁን እንጂ በሚያስገርመው መልኩ ግን አዲስ የተቀጠረው ይህ ትራፊክ ከዚህ በፊት እንደነበሩት ገንዘቡን የሚቀበሉ አልነበረም። ይልቁኑ መኪናውን ለማቆም በሚል መኪናው ላይ ይንጠላጠላል። ይሁን እንጂ ግሪሺያ ግን በጣም ቸልተኛ አይነት የሆነ ሰው ስለነበረ ሰውየው መኪናው ላይ እንኳን ሆኖ መኪናውን መንዳቱን አላቆመም። በመጨረሻም በዚህ ምክንያት አደጋ የፈጠረና የፖሊስ ኦፊሰሩን ከባድ አደጋ ይደርስበታል። ግሪሺያም ወደ እስር ቤት ከገባ በኋላ አባቱ ፓቭል እሱን ለመጠየቅ በሚል ወደ እስር ቤት ያመራል። የፖሊስ ጣቢያው አለቃም የፓቭል ጓደኛ ነበረ። ከዚያም ለፓቭልም ግሪሺያ እስካሁን የጣሳቸውን ህጎች በሙሉ ይነግረዋል። በዚህ ወር ብቻ ብዙ ጥፋቶችን ያጠፋ ሲሆን ሰውየውም ፓቭልን የሚረዳው ለመጨረሻ ጊዜ እንደሆነ ይነግረዋል። ግሪሺያም የተፈቀደለትን ፍጥነት ጥሶ ማለፉ ብቻ ሳይሆን ፖሊሱንም በመግጨት የጎድን አጥንቱንም እንደሰበረበትም ይነግረዋል። ምንም እንኳን ይህን ሁላ ነገር ቢፈጥርም ነገር ግን ግሪሺያ ምንም የጥፋተኝነት ስሜት እየተሰማ ያለ አይመስልም። እናም ይሄ ሁላ ጫና የሚያደር የነበረው ፓቭል ላይ ነበረ። በዚሁ ከቀጠለም ግሪሺያ ከዚህም በላይ መጥፎ ሰው መሆኑን እንደሚቀጥልም ይነግረዋል። ምክንያቱም ሀብታሙ አባቱ ከገባበት መጥፎ ነገር በሙሉ እንደሚያወጣው ነው የሚያስበው።
በዋስ ካስወጣው በኋላ ፓቭል ለግሬሺያ ራሱን እንዲያስተካክል አለበለዚያ ግን የሚያንቀሳቅሰውን አካውንት ራሱ እንደሚያዘጋበት ይነግረዋል። ይሁን እንጂ ግሬሺያ ግን የአባቱን ማስጠንቀቂያዎች ራሱ ችላ ይላቸዋል። ጭራሽ አባቱንም ገንዘብ የተራቀ ሰው ነው በማለት ይናገረዋል። ያ ብቻ ሳይሆን ከመሄዱ በፊት ቢዝነሱን ሊወስዱበት ስለሚችሉ ከተፎካካሪዎቹ ጋር ሄዶ እንዲፎካከር ይነግረዋል። በልጁ የሚያናድድ ባህሪም ከተበሳጨም በኋላ ፓቭል የግሬሺያን ጸባይ የሚለውጥበትን መንገድ ማሰብ ይጀምራል። ከዚያም መጀመሪያ ያመራው ወደ ቲቪ ፕሮግራም ፕሮዲዩሰሩና ለጥቅምም አብረው ጓደኝነት ወደ ፈጠሩት ወደ አናስቴዚያ ጋር ነበረ። እሷም ካሰበች በኋላ ከዚህ በፊት የሥራ አጋሯ የሆነ ሌቭ አርኖልዶቪች የሚባል ሰው እንዳለ ትነግረዋለች። በስራውም ሳይኮሎጂስት ሲሆን አናስቴዚያ ወይም አና ምናልባት አርኖልዶቪች የግሬሺያን አስተሳሰብ የሚቀየር ነገር ሊኖረው እንደሚችል ትነግረዋለች። ምክንያቱም ከዚህ በፊት ጥሩ የሚባሉ አይነት ስራዎችን ሲሰራ ተመልክተው ነበረ። ፓቭል ምንም እንኳን መጀመሪያ ላይ በሐሳቡ የተጠራጠረ ቢሆንም ነገር ግን ሌላ ምንም አይነት ምርጫ ስላልነበረው ይህንን ለመሞከር ይወስናል። ከቆይታዎች በኋላም ሁለቱ ወደ ሳይኮሎጂስቱ ቢሮ ያመራሉ። በገቡበትም ሰዓት ላይ ፓቭል ሰውየውን ታንቆ ሲያገኙ ይደነግጣል። በሚያስገርመው መልኩ ግን ሁሉም ነገር ውሸት ነበረ። ሲገለጥም አርኖልዶቪች ለቲቪና የፊልም ካምፓኒዎች የሚሰሩበትን መንገድ ያዘጋጅላቸው ነበረ። ከዛ በተጨማሪም ጥያቄ ላቀረቡለት ሰዎች በሙሉ እውነት የሚመስል ነገር ግን እውነት ያልሆኑ አሳማኝ ነገሮችን በመስራትም ይታወቃል። እናም በዚህ ጊዜ ላይም እየሰራ የሚገኘው አንድ ሰው በጠየቀው ፕሮጀክት ላይ እንደሆነ ይናገራል። እናም ይሄ ደንበኛ በሳሎኑ ውስጥ ራሱን ያነቀ ለማስመሰል ነበር ያሰበው። እናም እንዲህ በማድረግም የሚስቱን ታማኝነት ማጣራት ነበር የፈለገው። አናም በቀጣይ የፓቭልን ችግር ለአርኖልዶቪች ትነግረዋለች። ይሁን እንጂ ሰውየው ምንም አይነት ሀሳብ ከማፍለቁ በፊት ፓቭል ሰውየው በሚሰራቸው ስራዎች ተጠራጥሮ ስለነበረ እዛም ላይ ያሉትን ጥርጣሬዎች መናገር ይጀምራል። ይሁን እንጂ በመጨረሻ ግን አና እቅዱን እንደምንም ብሎ እንዲሰማ ታደርገዋለች። ከዚያም ትዕይንቱ ግሬሺያ ከክለቡ ሲወጣ ያስመለክተናል። መኪናው መወሰዷን ተከትሎ ያንን መከተል ይጀምራል። ነገር ግን በዚህን መሃል ላይ እንዳለመታደል ሆኖ የሆነ አደጋ ይደርስበትና ራሱን ይስታል። ከዚህም አጋጣሚ በኋላም ፊልሙ ወደ አሁኑ ጊዜ ደግሞ ይወስደናል። ግሬሺያም የሚሰቀልበት ሰዓትም ደርሷል። ይሁን እንጂ እንደድል ሆኖ የአካባቢው ገዢ ልጅ የነበረችው አግላያ ድንገት እዛ ትደርሳለች። አግላያም ጥሩ የምትባል አይነት ሴት ነበረች። ስለዚህም የመሪያቸው ቀኝ እጅ የነበረውን አቭዲን እንዲሁም አሌክሴን ስቅላቱን እንዲያስቆሙ ትነግራቸዋለች። ይሁን እንጂ ጥያቄውን አልተቀበሉም ነበረ። ልክ በዚህ ሰዓት ላይም የእነሱን መሰባሰብ የተመለከተው መሪያቸውም የነገሩን ሁኔታ ለማጣራት ወደዚያ ይመጣል። ሲገለጥም ይሄ ቀን የአግላያ ልደት ነበረ። ስለዚህም አባቷን እንደ ልደቷ ስጦታ እንዲሆን በሚል ግሬሺያ እንዳይገደል እንዲያደርግላት ትነግረዋለች። ልጁንም ከምንም በላይ አብልጦ የሚወዳትም ሰው ግሬሺያን እንዳይሰቅሉት ያደርጋል። ይሁን እንጂ እዚያ የተሰበሰቡት ሰዎች ግን በዚህ ደስተኛ አልነበሩ። ግሬሺያም የሚገኘው በግራ መጋባት ውስጥ መሆኑን ተከትሎ አግላያ ስላተረፈችው እሷን ለማመስገን እንኳን ሀሳቡ አልመጣለትም ነበረ። ሰማይ ላይም እሱ ሲሞት ልትበለው የነበረችው ቁራም በዛ በኩል ታልፋለች። ያመራችውም እዛው አካባቢ ወደሚገኝ የንፋስ ተርባይን ጋር ነበረ። በሚያስገርም መልኩም ያቺ ቁራ ድሮን እንደሆነች እንገነዘባለን። እናም የነበሩበትም ጊዜም የ18ኛው ሴንቸሪ አልነበረ። ይልቁኑ ይህ ስራ የአናስቴዚያና የሳይካትሪስቱ አርኖልዶቪች ስራ ነበረ። ይህንንም ሊሰሩ የቻሉትም ፓቭል በከፈላቸው ገንዘብ ሲሆን ግሬሺያም ከዚህ በፊት የደረሰበት አደጋም እንዲፈጠርበት የተደረገው በፓቭል አማካኝነት ነበረ። የፕሮጀክቱ ዋና ዓላማ ግሬሺያ የሚገኙትን ሰዎችና አካባቢውን መቀየር፣ በዚህ መልኩ ጸባዩን መቀየር ነበረ። ቡድኑም አንድ ላይ በመሆንም የግሬሺያን እያንዳንዱን እንቅስቃሴዎች በሙሉ ይመለከታሉ። እናም የሚገኙትም በተርባይን ውስጥ ነበረ። ፕሮጀክቱ እንደሚጠበቀው የ1860ውን ጊዜ በስትክክል አልነበረም የሚፈጠረው። ይሁን እንጂ ግሬሺያ ግን የሩሲያ ያለፈ ታሪክ ላይ ምንም አይነት እውቀት ስላልነበረው በሚመለከታቸው ነገሮች ላይ ብዙ ልክ ያልሆኑ ነገሮችን ሊገነዘብ አልቻለም ነበረ። አክተሮቹም የሆነ ያክል ስራ ከሰሩ በኋላ ወደ መቆጣጠሪያው ስፍራ በማምራት እዛ ራሳቸውን ያሳርፉና ትዕዛዝም ይቀበሉ ነበረ። ይህ በእንዲህ እንዳለ ግሬሺያ አሁንም በትልቅ ግራ መጋባት ውስጥ ነው። እንዴት በጊዜ ወደ ኋላ ተጉዞ በ1860ዎች ውስጥ ሊያርፍ እንደቻለም አልገባው። ይሁን እንጂ በነበረበት የስራ ጫና ምክንያት በደንብ እንኳን ሊያስብ አልቻለም ነበር። ከቀጣዩ ቀን ጀምሮም እረፍት እንዳያደርግ እያደረጉት በፈረሶቹ ስራ ላይ እንዲጠመድ ያደርጉታል። ያቀርቡለት የነበረውም ለመብላት አስቸጋሪ የሆኑ አይነት ምግቦችን ነበረ። ከዛ በተጨማሪም ባለመደው መልኩ በጫካው ውስጥ መጸዳዳትም ይጀምራል። ይህም ለሱ ትልቅ እፍረትም እንዲሰማው ነበር ያደረገው። በአንደኛው ቀን ላይ ግሬሺያ እያለቀሰች ወደ ነበረችው አግላያ ጋር ይደርሳል። እሱም ካረጋጋት በኋላም ሁለቱ አንድ ላይ ማውራት ይጀምራሉ። በዚህም ሰዓት ላይ አባቷ በጣም ትልቅ ባለ ሀብትና ብዙ መሬቶች ያሉትን ሰው እንድታገባ እያስገድዳት እንደሆነ ትነግረዋለች።
ይሁን እንጂ ግሪሺያ ግን ይሄ ብዙ መጥፎ ነገር እንዳልሆነ ይነግራታል። ከአባቷ በላይ ሀብታም የሆነን ሰው ማግባቷ ለእሷና ለወደፊቷ ጥሩ ነገር እንደሚያመጣላት እንጂ መጥፎ ነገር እንዳልሆነም ይነግራታል። ምክንያቱም ያ ሰውዬ ከሞተ በኋላ ሙሉ ገንዘቡ የእሷ ሊሆን እንደሚችል ነበር ይነገራት እና አርኖሎቪች ይህንን ቃለ ምልልስ የጻፉት በሁለቱ መካከል የሆነ ግንኙነት እንዲጀመር ብለው ነበረ። ነገር ግን እንዳለመታደል ሆኖ ከግሪሺያ ጥሩ የሚባልን አይነት መልስን አልነበረም የተቀበሉት። ምክንያቱም ልቧን ሳይሆን ገንዘቡን እንድትከተል ነበር የመከራት። እዚህ ከመጣ ጊዜ ጀምሮ የሚመገበው እንዳለ የአትክልት ምግቦች ብቻ መሆኑን ተከትሎ ግሪሺያ በዚህ ይናደድና በመጨረሻም አንደኛዋን ዶሮ ይሰርቃል። ከአርቲየም ጋር አንድ ላይ በመሆንም ዶሮዋን የሚያበስሉበትን ሶስ አግኝተው ዶሮዋንም ይሰሯታል። ያ ብቻ ሳይሆን ግሪሺያ ላባዋን ራሱ በመጠቀም ትራስ ይሰራና እዛ ላይ ይተኛል። ይሁን እንጂ የዶሮ ወጡን ከሰሩ በኋላ ግን ከአርቲየም ጋር ተጋርቶ ለመብላት አልፈለገም ነበረ። ይህም የስክሪፕቱ ጸሐፊዎች ጭንቀት ውስጥ እንዲገቡ ያደርጋቸዋል። ምክንያቱም ሀሳባቸው እሱ ወደ ጥሩ ሰው ሲቀየር መመልከት ነበረ። በቀጣዩ ቀን አብዲ አንዷ ዶሮ መጥፋቷን በተመለከተበት ሰዓት ላይ ሁሉንም ባሪያዎች በሙሉ በመሰብሰብ ከመሃላቸው የሚገኘው ሌባ ራሱን እንዲያጋልጥ ይናገራል። አለበለዚያ ግን ከመሃላቸው አንዱን ወስዶ እንደሚቀጣም ነበር የነገራቸው። እንደሚጠበቀውም ግሪሺያ እኔ ነኝ የሰረኩት ብሎ አልተናገረም። በዚህም ምክንያት አብዲ ከዶሮዋ ምንም አይነት ነገርን እንኳን ያልቀመሰውን አርቲየምን ሊቀጠው ይወስደዋል። ግሪሺያም አርቲየም ሲወሰድ ምንም አይነት የጥፋተኝነት ስሜት ሳይሰማው ነበር ሲመለከቱ የነበረው። ይህን ሁላ ነገር እያደረጉ ቢሆንም ነገር ግን የግሪሺያ ጸባይ አለመለወጥ ፓቭል ስራቸው ላይ እንዲጠራጠርና በዚህም መናደድ እንዲጀምር ያደርገዋል። ያ ብቻ ሳይሆን ይባስ ብሎ ደግሞ አርኖዶቪች የአና የቀድሞ ደንበኛ እንዳልሆነና ይልቁኑ የቀድሞ ባሏ እንደሆነ ሲገነዘብ በዚህ ይናደዳል። ምክንያቱም ፓቭል በውስጡ ለአና የሆነ ስሜት ነበረው። ስለ ነገሩን በጠየቃት ሰዓት ላይ ስለ ህይወቷ እያንዳንዱን ነገር መናገር እንደሌለባት ትነግረዋለች። ምክንያቱም ለጥቅም የተገናኙ ጓደኛ ማቾች ብቻ ናቸው። በገጠም አርቲየም ግሪሺያ የራሱን ጥፋተኝነት ባለመቀበሉና የራሱን ጥፋትም እሱ ላይ በማላከኩም በቁጣ ይናገረዋል። ግሪሺያም ያ የሱ ጥፋት እንዳልሆነና ሊቀጣውም የወሰደውም አብዲ ራሱ መርጦት እንደሆነ ይነግረዋል። ሁለቱ በሚያወሩበት ሰዓት ላይም ግሪሺያ ላይዛ የተባለችዋን ሴት ይመለከታል። እሷን በፈረስ የመጣች ሲሆን ከፈረሱ ላይም በምትወርድበት ጊዜ ላይ ከውስጥ በአሁኑ ጊዜ የሚያደርጉትን አይነት ፓንት ማድረጓን ይመለከታል። ግሪሺያ መጀመሪያ ላይ በዚህ ይስቃል። ቢሆንም በመሃል ግን በዚህ ጊዜ የሚገኝ አይነት ልብስን በመመልከቱ በዛ ሀሳብ ውስጥ ይገባል። ስለዚህም ልክ ያልሆነ ነገር እንዳለ ስለተገነዘበ ወዲያውኑ ላይዛንም ይዞ ከጣላት በኋላ ከቀሚሷ ስርም ገልጦ ለማየትም ይሞክራል። ይሁን እንጂ ይህንን ከማድረጉ በፊት ግን አርቲየም ወዲያውኑ ይጎትተዋል። ይሁን እንጂ ግሪሺያ ግን አሁንም ባለማቆም ያደረገችውን ፓንት ለማየት ይሞክራል። ቢሆንም ልክ በዚህን ጊዜ ግን ምንም አይነት ፓንትን እንዳላደረገችም ይገነዘባል። ሲገለጥም ላይዛ በዚህን መሃል ላይ ግሪሺያ ያንን ከመመልከቱ በፊት ወዲያውኑ አውልቃ ቀዩን ልትጥለው ችላለች። ወደ መቆጣጠሪያው ክፍል ስንመለስ ፓቭል በሁሉም ነገር ስለተናደደ ከዚህ በኋላ ፕሮጀክቱን ሊዘጋው እንደሆነ ይናገራል። ምክንያቱም ምንም አይነት ለውጥን ሊመለከት አልቻለም። አናና አርኖሎቪችም ፓቭል ትንሽ ጊዜ እንዲሰጣቸው ይነግሩታል። በዚህም ክርክር ላይ ሳሉ ግሪሺያ ከጎኑ ያሉት ሰዎች እንዳለ ጸባይ መለወጡን በተመለከተበት ሰዓት ላይ ልክ ያልሆነ ነገርን እያደረገ እንደሆነ ይረዳና በህይወቱ ለመጀመሪያ ጊዜም ጥፋት አጥፍቶ ላጠፋ በት ሰው ይቅርታ ይጠይቃል። ይህም ፓቭልም እንዲገረም ነበር ያደረገው። ከዚያም ፕሮጀክቱንም እንዲቀጥሉም ያደርጋቸዋል። ከዚያም ጊዜ ጀምሮ ግሪሺያ ላይዛን ሄዶ ያገኛታል። በዚህም ጊዜ ላይ አርኖዶቪች የግሪሺያን ዋና ገጸ ባህሪ በመለወጥ ላይዛን ለማድረግ ይወስናል። ላይዛ ምንም እንኳን ግሪሺያ ባይመቻትም ነገር ግን ጸባዩን እንዲያስተካክል ብቻ ለመርዳት ወስናለች። በዚህም መሃል ላይም የግሪሺያም ጸባይ እንደዛው እየተቀየረ መምጣት ይጀምራል። የከተማው ገዢ ዘመድ የሆነውንና ልክ እንደ ግሪሺያ አይነት ጸባይ የነበረውን አሌክሲን ከተመለከተም በኋላ አሌክሲና የራሱ ጸባይ የሚያናድደው ይጀምራል። በዚህም ጊዜ ላይ እንደምንመለከተው ከሆነ የአሌክሲን ገጸ ባህሪ ቢጫወተው ሰው ስሙ በትክክለኛው አንቶን ሲሆን በእውነተኛው ዓለምም የላይዛ ፍቅረኛ ነበረ። ይህ በእንዲህ እንዳለ የአግላያን ገጸ ባህሪ እየተጫወተች የነበረችዋ ሴት እሷ የነበረችበት ቦታ በላይዛ መተካቱን ተከትሎ በእሷ ላይ መቅናት ትጀምራለች። ስለዚህም ለአንቶን ላይዛ ከግሪሺያ ጋር የፍቅር ግንኙነት መጀመሯን ትነግረዋለች። ነገሮችም እንደዚህ ይደራረቡና በመጨረሻም ሁለቱ አብረው እንዲተኙ ያደርጋቸዋል። ይሁን እንጂ ላይዛና ግሪሺያ ግን ድንገት ወደዛ ሲሄዱ ይመለከቷቸዋል። ላይዛም ባሏ እሷ ላይ በማማገጡም በዚህ ትናደዳለች። ግሪሺያም እንደዛው የሁለቱ ነገር አናዶታል። ምክንያቱም በሁለቱ መካከል ዝምድና ነበራቸው። በዛን ቀን ማታ ላይም ላይዛ በጣም ተናዳ ነበር። ስለዚህም እሷን ለማስደሰት በሚል ግሪሺያ ክፍሉን እንዳለ በሻማ ይሞላዋል። ከዚያም ጥሩ ራትም ስለሰራላት ላይዛ በዛ በጣም ትደሰታለች። ከትንሽ ቆይታም በኋላም ወደ ውጪ በመውጣትም ሰማዩን እየተመለከቱም ጊዜ ያሳልፋሉ። በዚህም ጊዜ ላይም ግሪሺያ ለመጀመሪያ ጊዜ ለላይዛ ያለውን ፍቅርም ይነግራታል። በሚያስገርም መልኩም ሁለቱ አብረው ይተኛሉ።
በሌላ በኩል በሁለቱ በጣም ተናዶ የነበረው አርኖዶቪች ሁለቱ አግላያና አሌክሴን ከዚህ ስራ እንዲወጡ ያደርጋቸዋል። በንዴትም የአግላያን ገጸ ባህሪ የምትጫወተው ፖሊና ወደ ሌላ ቲቪ ፕሮግራም በመቅረብ ስለዚህ ፕሮጀክት ለዓለም በሙሉ ትናገራለች። የተናገረችውም ሰው ወደዛ ዓለም ውስጥ አስገብተው እሱ ባላወቀው መልኩ እየተጫወቱበት እንደሆነ ነበረ። ከትንሽ ቆይታዎች በኋላ ፖሊስም ፕሮጀክቱን መመርመር ይጀምራል። አሁን የቀራቸው ጊዜ በጣም አጭር ነው። አርኖዶቪችና ጸሐፊዎቹ የግሪችን ጸባይ ለአንድና ለመጨረሻ ጊዜ ለመቀየር ይወስናሉ። ሀሳባቸውም በ18ኛው ክፍለ ዘመን ውስጥ የምትገኘውን ሩሲያን ሞንጎሎች መተው እንዲያጠቋት ማድረግ ነበረ። በእውነተኛው ከሆነ ግን ሞንጎሎች ሩሲያን መተው ያጠቋት በ15ኛው ሴንቸሪ ላይ ነበረ። ይሁን እንጂ ግሪሺያ ግን ስለ ታሪክ ምንም የሚያውቀው ነገር ስላልነበረ ሞንጎሎችን ይልኩባቸዋል። እነሱም ላይዛንም ያግቷታል። ይሁን እንጂ ግሪሺያ ግን እሷን ከማትረፍ ይልቅ ራስ ወዳድነቱና ፈሪነቱ ይቆጣጠረዋል። ይህም የፕሮጀክቱን ማለቅ እየተጠባበቁ የነበሩትን ሰዎች በሙሉ የሚያናድድ ነበር። ይሁን እንጂ ትንሽ ከራቀ በኋላ ግን ሁል ጊዜ ከችግሮቹ እየሸሸ መሆኑን ያስባል። እናም በዚህ ጊዜ ግን የሚወዳትን ሴት ማትረፍ እንዳለበት ይሰማውና ጥሩ መነቃቃት ውስጥ ሆኖ ወደ እነሱ ጋር እሷን ለማትረፍ ይመለሳል። ከዚያም ላይዛንም ከያዛት በኋላ ሁለቱ በፈረስ በመሆን ወደ ሩቅ ቦታ ያመራሉ። ከዚያም ፖሊሶች ወደ ቦታው ይደርሳሉ። ነገር ግን ግሪሺያ ከቦታው መሄዱን ተከትሎ እናም በቦታው የሚገኙት ሰዎች በሙሉ አክተር በመሆናቸው ምክንያት ፕሮጀክቱ ምናልባት ታሪካዊ ፊልም ነው በማለት ፖሊሶች እንዲጠረጥሩ ያደርጋቸዋል። በሌላ በኩል እነ ግሪሺያ በፈረሱ ረጅም ርቀት ከተጓዙ በኋላ በመጨረሻ ግሪሺያን በሚያስገርመው መልኩ ወደ ጋዝ ስቴሽኑ ጋር ይደርሳሉ። አሁን የጠረጠረው ነገር ልክ እንደሆነ ይመለከታል። ቢሆንም ግን አስቦ ከመጨረሱ በፊት ድንገት ማደንዘዣ ይተኮስበታል። ድጋሚ በነቃበት ሰዓት ላይ ለ3 ወራት ያክል ኮማ ውስጥ እንደነበር ይነግሩታል። እናም የተመለከታቸው ነገሮች በሙሉ የሱ ቅዠት እንደሆኑም ነበር የነገሩት። እሱም ወደ ራሱ ከተመለሰ በኋላና ላይዛ ትክክለኛ ሴት እንዳልሆነች በተረዳበት ሰዓት ላይ በዛ መናደድና በየቀኑ መጠጣት ይጀምራል። ድንገት አንድ ቀንም ፖሊናና አንቶንን በክለብ ውስጥ ይመለከታቸዋል። ምክንያቱም የአግላያና የአሌክሴን ገጸ ባህሪ የተጫወቱት እነሱ ነበሩ። እነሱም ትልቅ ሀዘን ውስጥ መሆኑን በተገነዘቡበት ሰዓት ላይ ስለሱ ያዝኑለትና ስለ ሁሉም ነገርም እውነቱን ይነግሩታል። እሱም ይህን ከሰማ በኋላም በዛ ይደሰታል። ከዚያም በተባለበት ቦታ ላይም ላይዛን ይፈልጋትና በመጨረሻም ከፈረሶቹ ጋር ያገኛታል። ከዚያም ሁለቱ በደስታ ይሳሳማሉ። በሌላ በኩል ፓቨል ለአና ፍቅሩን ይገልጽላትና ሁለቱም ደግሞ ይጋባሉ። ከዚያም ፊልሙ ሌላ የሀብታም ልጅ ወደዛ አካባቢ ደግሞ ሲመጣ ያሳየናል። ወደ ድሮ የሩሲያ ዘመንም እንደገባም እንዲገነዘብም ነበር እያደረጉት የነበሩት። በዚህም ጊዜም ግሪሺያ ከፕሮጀክት ቡድኑ ጋር አንድ ላይ በመሆን የሚፈጠረውን ነገር በሙሉ እየተመለከተ ይገኛል። ፊልሙም እዚህ ጋር ያበቃል። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።